ሰላም ጤና ይስጥልኝ ክቡራንና ክቡራት ፕሮግራሜ ተከታታዮች ላችሁት የስለቤት የዩቲዩብ ቻናል ላይ ነው። ለእናንተ ቤት ከመግዛትም ሆነ በመሸጥ ሂደት ውስጥ የሚያጋጥሟችሁን ተግዳሮቶች፣ መፍትሄዎችና የተለያዩ የኢንቨስትመንት አማራጮችና መረጃዎችን የሚዳስሱ ጉዳዮች እዚህ ያገኛሉ። ለዛሬ ከሪል ስቴት ቤት ስገዙ ማለትም ከሪል ስቴት አፓርትመንትንም ሆነ ቪላ ከመግዛታችሁ በፊት ማጣራት ያለባችሁ ነገሮች ወይም ደግሞ ጥንቃቄ ማድረግ ያለባችሁ ነገሮች የሚለውን ለዛሬ በሶስት ነጥብ ከፋፍለን እናያለን። ስለዚህም እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ከቆያችሁና ይህን ቪዲዮ እስከ መጨረሻው ካያችሁ እጅጉኑ ተጠቃሚ ስለምትሆኑ እንዳያመልጣችሁ ግብዣዬ ነው። እንግዲህ ሪል ስቴት ቤትን ካነሳን ገበያው ላይ የተለመደው በሁለት አይነት አፈጻጸም ነው። የመጀመሪያው አልሚው ወይም ድርጅቱ ሙሉ በሙሉ ግንባታውን አጠናቆ የተናጠል ካርታ አዘጋጅቶ የሚሸጠው ሲሆን ይህም ገበያው ላይ ብዙ ጊዜ አይታይም። ሁለተኛው ደግሞ ገና ግንባታ ከመጀመሩ በፊት ወይም የተወሰነ ደረጃ ላይ ከደረሰ በኋላ የሚሸጥ ሲሆን ደንበኛውን በፐርሰንት ወይም 5 እስከ 10 ዙር ክፍያ ጊዜ ተሰጥቶት በተርም እየከፈለ የሚቀጥልበት ይሆናል። ስለሆነም ዛሬ ከሁለቱ አይነት ግብይቶች ትኩረት የምናደርገው ሁለተኛው ላይ ሲሆን ማለትም ግንባታው ባልተጀመረበት ወይም የተወሰነ ተገንብተው ለሽያጭ የወጡ ሪል ስቴት ቤቶችን ልትገዙ ስትሉ ማተኮር ያለባችሁ ነጥቦች ላይ ሲሆን እነዚህም ነጥቦች ብዙ ጊዜ ገዢዎች ባለማስተዋል ወይም በማስታወቂያ ስሜታዊ በመሆን እንዲሁም ከእውቀት ማነስ ብዙ ሚሊዮኖችን ስለከሰሩ ለእናንተም ይጠቅማል በማለት ነው። ታዲያ እነዚህ ነጥቦች ከድርጅቱ ለመግዛት ወሰናችሁ ወደ ጽሑፍ ውል ስምምነት ስትሄዱ ብቻ የሚያግዟችሁ ነጥቦች ናቸው። እንዴት ድርጅቱን እንምረጥ የሚለውን ደግሞ በሌላ ቪዲዮ እናያለን። አሁን ወደ ነጥቦቹ እንሄዳለን። አንደኛና የመጀመሪያው የምትገዙበት ቤት ወይም አፓርትመንት በግልጽ መረጃ መቀመጥ መቻል አለበት። ማለትም አፓርትመንቱ ባለ ስንት መኝታ እንደሆነ፣ ስንት ክፍል እንዳሉት፣ ካሬው ስንት እንደሆነ፣ የጋራ መገልገያ የሚቀነስበት ስንት እንደሆነ፣ ስንተኛ ወለል ወይም ፎቅ ላይ እንዳለ፣ ፓርኪንግም በምን አግባብ እንደሆነ በመቀመጥ መቻል አለበት። ሁለተኛው የክፍያ ሁኔታ ሲሆን ይህም የመጀመሪያው ክፍያ ከከፈላችሁ በኋላ ቀጣይ የምትከፍሉት በስንት ዙር መሆኑን፣ እያንዳንዱ ደግሞ ዙር ስንት ፐርሰንት መሆኑንና ስትከፍሉ ደግሞ በግንባታ ሂደት ነው ወይስ በጊዜ ገደብ የሚለውን መቀመጥ መቻል አለበት። በተጨማሪም እንደ ግንባታ ማቴሪያሎች ጨማመርና የዋጋ ውድነት ይወሰናል ከተባለ ደግሞ እሱን ደግሞ በምን አግባብ ነው የሚለውን ስፔሲፊክ የሆኑ ነገሮችን ማስቀመጥ መቻል አለበት ማለት ነው ውሉ። ሶስተኛ ግንባታው የሚጠናቀቅበት ጊዜ በግልጽ ያስቀመጠ መሆን አለበት። ይህም የሪል ስቴት አልሚ ወይም ድርጅቱ በስንት ወራት ውስጥ ወይም በስንት ዓመት ውስጥ ይህንን ቤት ሰርቶ ሊያስረክብ ቁርጥ በሆነ ቀን ማስቀመጥ መቻል አለበት። ባለበት ጊዜም እንዲሁ ማስረከብ ካልቻለ ተመጣጣኝ የሆነ ቅጣት ግልጽ በሆነ ሁኔታ መቀመጥ አለበት ውሉ ላይ። ስለዚህ እነዚህ ነጥቦች ከግንዛቤ አስገብታችሁ በከፍተኛ ጥንቃቄ ውል እንድትገቡ አሳስባለሁ። ከቻላችሁ ደግሞ ጠበቆቻችሁን ማሳየት የተሻለው አማራጭ ነው። እነዚህን ነጥቦችና ሌሎችንም ያካተተ ቼክሊስት በፒዲኤፍ መልክ አዘጋጅቼላችኋለሁ። የዋትስአፕ ቻናላችን ላይ በነፃ አውርዳችሁ መጠቀም ትችላላችሁ። የእናንተንም ሐሳብ ኮሜንት ላይ አስቀምጡልኝ። መረጃውን ከወደዳችሁ ላይክ እና ሰብስክራይብ አድርጉ። እናመሰግናለን።